ተመልካቾቻችን በባለፈው ስለ BCI በተመለከትነው ዝግጅታችን በቀጣይ ስለ ኢንቬሲቭ እና ነን ኢንቬሲቭ BCI አይነቶች እንደምንመለከት ቃል በመግባት ተሰናብተን ነበር። በቃላችን መሰረት ከሁለቱ የBCI አይነቶች አንዱን ማለትም ኢንቬሲቭ BCIን ምርጫችን በማድረግ ከእናንተ ጋር ጥቂት ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ግብዣችን ነው። ይህ በምስሉ ላይ የምትመለከቱት ዲቫይስ ኢንቬሲቭ BCI የሚባል ሲሆን በቀዶ ጥገና አማካኝነት በአእምሯችን ሴሬብራል ኮርቴክስ ላይ በቀጥታ ኢምፕላንት በመደረግ ኒውራል ሲግናሎችን የሚያነብ ሲሆን በዚህም ከፍተኛ ጥራት ያላቸውን ሲግናሎች በማንበብ ወደ ኤክስተርናል ኮንትሮሊንግ ዲቫይስ ይልካል። ታዲያ ይህ ዲቫይስ ከሌላኛው ማለትም ነን ኢንቬሲቭ BCI ተብሎ ከሚጠራው ለየት የሚያደርገው ነገር በሰውነት ውስጥ ማለትም በአእምሮ ውስጥ ኢምፕላንት መደረጉ ሲሆን ነገር ግን ልዩነቱ ይህ ብቻ አይደለም። ይልቁንም በአእምሮ ግሬይ ማተር ወይም ኮርቴክስ በሚባለው ክፍል ውስጥ መቀበሩ ከአእምሯችን ኒውሮንስ ጋር በቀጥታ መገናኘት ስለሚያስችለው ከፍተኛ የሆነ ሲግናል ቱ ኖይዝ ሬሽዮ ወይም SNR ያለው መሆኑና እንዲሁም ኮምፕሌክስ የሆነውን ኒውሮፕሮስቴቲክ በቀላሉ ኮንትሮል ለማድረግ የሚያስችል ዲቫይስ መሆኑ ነው። በሌላ በኩል ደግሞ ይህን ዲቫይስ ኢምፕላንት ለማድረግ ክራኒዮቶሚ ወይም የአእምሮን ስካል ብሬክ ማድረግ ግድ መሆኑ ይህን አይነቱን መንገድ መጠቀሙ ከሁለተኛው ማለትም በቀጣዩ ዝግጅታችን ልናስቃኛችሁ ካሰብነው ከነን ኢንቬሲቭ BCI ይልቅ ሪስክ ያለው እንዲሆን ያደርገዋል። ይህም ሪስክ በውስጡ እንደ ኢንፌክሽን፣ ጠባሳ እንዲሁም የብሬን ቲሹ ዳሜጅን ያካተተ ሲሆን በዚህም ምክንያት የሴፍቲ ኢሹ ያለበት መሆኑ ይበልጡኑ ስጋቱን ይጨምራል። በሌላ በኩል ደግሞ በኢሚዩን ሲስተም ሪስፖንስ ማለትም አእምሯችን ይህን ዲቫይስ እንደ ፎሬን ቦዲ ወይም ኢንቬደር ስለሚመለከተው ስካር ቲሹ ወይም ግላዮሲስ ይፈጠራል። በዚህም ምክንያት ኒውሮንስ ከጊዜ ወደ ጊዜ ከኤሌክትሮዱ የመራቅ ነገር ሊያሳዩ ስለሚችሉ ከጊዜያት በኋላ ደካማ ኳሊቲ ያለው ሲግናል ሪዲንግ ሊያሳይ በመቻሉ የስቴቢሊቲው ጉዳይ አጠራጣሪ ነው። ይህም ማለት የሲግናል ሪከርዲንግ ኳሊቲው ኮንሲስተንት አይደለም ማለት ነው። ይህ አይነቱ ክስተት ከአንድ ወር ጀምሮ ባለው ጊዜ ውስጥ ሊፈጠር በመቻሉ ከጊዜ በኋላ ለኤሌክትሮድ ፌሊየር ወይም ቶታሊ አንሪላያብል መሆን ሊዳርግ ይችላል። ታዲያ ጉዳቱ በዚህ ብቻ አያበቃም። በአእምሯችን ውስጥ ኢንሰርት መደረጉ ለብሬን ቲሹ ጉዳት የመዳረጉን ያህል እንዲሁም ለአንዳንድ ብሬን ኒውሮንስ መሞትና መጠን መቀነስ እንዲሁም ለረጅም ጊዜ የሚቆይ የማቃጠል ስሜት መፈጠር ምክንያት ሊሆን ይችላል። ውድ ተመልካቾቻችን ይህ ነገር የሞራል ኢሹ ሊያስነሳ እንደሚችል ሳንዘነጋ ኮሜንት ሴክሽን ላይ ስለዚህ ቴክኖሎጂ ያላችሁን ሀሳብ ሼር እንድታደርጉ እንጋብዛችኋለን። በዚህ አጋጣሚ ግን ይህ አይነቱ ዲቫይስ ፐርማነንት ዲሴቢሊቲ ወይም የአካል ጉዳት ላለባቸው ሰዎች ይበልጡኑ ለብዙ እየረዳቸው ያለ ቴክኖሎጂ መሆኑ መዘንጋት የለበትም። ታዲያ ከጊዜ ወደ ጊዜ እየተሻሻለ አሁን ላይ ያለውን የሴፍቲ ኢሹ ሙሉ በሙሉ በሚባል መልኩ በመቅረፍ በሰው ሰራሽና ተፈጥሯዊ ክስተቶች ምክንያት አካላቶቻቸውን እንደ ልብ ማንቀሳቀስ ለተሳናቸው ሰዎች ትልቅ እፎይታን ይፈጥራል ብለን በማመን የዛሬውን ቅኝታችንን ፈጸመን። ሳምንት በሶስተኛውና የመጨረሻው ክፍል እስከምንገናኝ ቸር እንሰንብት።